ብለው ለራስ አልፈልግም። ሌላ ነገር አልኩኝ። ስጋ ከማይበላ ሰው እኔ አልበላም። ስጋ በለው እኮ ዶሮ ራሱ ያወጣውት ይሁን ቢያንስ ያቃጥላል። የወንድ ምግብ ነው በርግጥ። ጉራሱለት ተመልካቾች፣ እናንተ ተመልካቾች ጉራሱለት። ሌላው የወንድ ልጅ ብቃት ጉርሻ መቻሉ ነውና እስቲ ይችላል አይችልም የሚለውን በኢትዮጵያ ሕዝብ ፊት ተመልከት። የኢትዮጵያ ሕዝብ ይሄ ልጅ ሰውን መተረብ እንትን ማለት ሪአክት ማድረግ ብቻ ነው ወይስ መጉረስ ይችላል የሚለውን አራፉ ሰፊ ነው ይባላል። ያው እኮ አፉ ሰፊ ስንቱ ላይ ሳንት ስንቱ ላይ አይደለም ማለት ያልተደረገም ከበድ ያለ ክትፎ ማለት ይሄ ነው። አንድ ጣባ ስታዩ ከበድ ያለ አስወል ክትፎ ይሄ ነው። ይኸው ተመልከት። ያልተገደበው አባይ በስማ ከሳውዲ ላይ ከበድ ያለ ክትፎ ማለት ይሄ ነው። አሳየው ላላየው ማለት ይሄ ነው። ከበድ ያለ ክትፎ አሳየኝ ላልከኝ በሙሉ ይኸውልህ፣ ይኸው ቆጮ፣ ይኸው ክትፎ። ብዙ ሰው ማለት ነው እንደዚህ ጦታ ይዞልኝ እንደመጣ ታውቃለህ። ለህዝቡ በጣም ውለታ እየዋልክ ነው። በጣም ብዙ ሰዎች ባይዘው የኔን ቪዲዮ አይተው ውሃ ጠጥተው ይውላሉ፣ ሌላ ነገር ምንም ሳይጠቀሙ። እዛ አሁን እቺ እህታችን አሁን ይሄንን አበባና ይሄን ስጦታ አምጥታልኛለች። ደስ ይላል። እንደዚህ አይነት ተጋባዦች ደስ ይላል። ስጦታ ይዞ የሚመጣ ዝም ብሎ ሆዱን አጥቦ ብቻ የሚመጣ ሳይሆን አሁን ይሄ አበባው ያዘው ላንተ አይደለም ግን ያዘው ነጭ አለው። አይ ሚክስ ነው። እንደዚህ አይሰጥም እንዴ? አይ ቆንጆቹ ናቸው የሚያውቁት። ይሄ አይሰጥም። ዛሬ ጃሌ ድሬ በጣም የማከብረው እንግዳ ነው የመጣብኝ። ሁላችሁም የምታውቁት ቢኒ ኪድዬ በጣም የምወደው ወንድሜ ነው። ለጥሬ ስጋ ደግሞ ያለው ፍቅር እንደኔው አይነት ነው። ለእናቱ ባለው ፍቅር ግን ሁላችንም እንቀናበታለን። እንዲህ አይነት ልጅ ደጋግሞ ይወለድ ብለናል። በጂም አሰልጣኝነቱም ታውቁታላችሁ። በጣም የምወደው ወንድሜ ስለመጣ በጣም አመሰግናለሁ። ትናንትናም በጣም ብዙ እንግዶች ነበራችሁ። የሁላችሁንም ቪዲዮ መልቀቅ አልቻልኩም፣ በጣም ብዙ ስለሆነ እንደምትረዱኝ ገምታለሁ። ጃሌ ድሬ ለቡ ስታር ሆስፒታል ጀርባ በሚገኘው የአዲስ አበባው ቤተሰቦች ባለፈው በዚህ ማን ነው ይሄ ሰውዬ ያሳያቸው። ይሄ ሰውዬ ላይ ሰራውትን ቪዲዮ አይታችኋል። እኔ ጥሬ ስጋ አልበላም ብሎ ማይሆን ንግግር ተናግሮ ነበር። ከሂዊ ጋር ነበር። እሷ ዛሬ ተጸጽታለች። መጀመሪያ አቋሟም አልነበረም። ያን ቀን እሱ በተጽዕኖ ነው እንደዛ ያደረክባት። እሷ አሁን ጥሬ ክትፎ ከኔ ጋር በልታለች። አንተ አሁንም አልታረምክም። አሁንም ጥሬ አትበላም። ምን ይሰራል ስጋ? ምን ይሰራል ስጋ እያለ ነው። እኔ ነገሩ ነው። እንዴት ነው ነገሩ ማለት? እና ምንድነው የሚሰራው? ዶሮና ሳኗ ዶሮና ወጣ ነው እኮ አይደለም። ይሁን ዶሮ አሁን ትንሽ ስለሚያቃጥል ነው የማርኩ። ራሱ ደስ ይላል። ምን ኩኩኩ ነው የሚሻለው ወይስ የበሬ ድምጽ ነው? በሬ ግርማ ሞገሱ ራሱ ጧት ለስራ መታነቃኝ ነው ትመጪ። አቋሙ ራሱ አሁን የበሬ አቋም ማየት አለብህ። አይ ሰማኝ እኔ አቋሙን ቶ ይኸውልህ ጧት አቋም እሱ የሌላ አቋም ነው። እሺ በስማ ለማንኛውም አሁን እስኪ ዶሮውን አምጡለት። ዶሮ ይምጣና ይብላው። ሌላ ቀን ማለት ነው ጥሬ ስጋውን ችግር የለውም። ጋርዶች አሉ በእነሱ አሲጀም ቢሆን አበለዋለሁ እንጂ አይቀርም። አንተ አልወድም የምትለው ነገር በዛ አይደለም። ስጋትቼ ነው እኮ ይሄኛውን አልወደውም ነው ያልኩት። አይ ድሮ ይሄን ያሳዩ ይገርፉ ነበር መሰለኝ። እሺ እኔ ደግሞ ይሄ ከሌለው ደግሞ ዶሮ አይመስለኝም። አይብ ከሌለው አንቺስ እንዴት ነሽ? እንደ ሁለቱም የማን አረ ልጅ አልሆነም ገና እንቆላል ነው ገና ልጅ አልሆነም ብላ ዲቢዬ እንደማስረዳው። እሺ ከጎን ምን ይምጣ? የባለፈው ያሳየሁት ቪዲዮ ላይ ጠላ ነበር። ጠላ የለም። አይ ነን አልኩት። በቃ ውሃ አምጡለት ብለው ጠገብኩ። በቃ አሁን ይኸውልህ ገና ሳይው ራስ ጠገብኩኝ። አሁን እናንተ ገና እሺ ሊነጠፍ ነው። ያው ብዙም አሁንም እንደ ሰው መቆጥረው አይደለም ስለማይበላ ግን ምንድነው አሁን ደግሞ አንድ ነገር እንሞክራለን። ሌላው የወንድ ልጅ ብቃት ጉርሻ መቻሉ ነውና እስቲ ይችላል አይችልም የሚለውን በኢትዮጵያ ሕዝብ ፊት ተመልከት። የኢትዮጵያ ሕዝብ
ይሄ ልጅ ሰውን መተረብ እንትን ማለት ሪያክት ማድረግ ብቻ ነው ወይስ መጉረስ ይችላል የሚለውን አራፉ ሰፊ ነው ይባላል። ያው እኮ አፉ ሰፊ ስንቱ ላይ ሳል ስንቱ ላይ አይደለም ማለት ነው። አረ እቺ ና አርግ ቆልፋ እንዳታወጣ በካሜራ ቅሌት ነው። ህዝብ ይሰድብሃል። እንዳታወጣው ነውር ነው። አፍ ውስጥ የገባ ምግብ አይወጣም። ሳበው በለው አንተና ወደ አቢሲኒያ መካኒሳ አዴ እዚህ ጋር አለ አርሰናል ደጋፊ በዚህ ልብስ አርሰናል ዋንጫ ከበላ እናንተም ክትፎ ትበላላችሁ። 5 ሰው እንጋብዛለን። በትንሹ 5 ሰው አርሰናል ብቻ ይብላ። ምን ሆንክ አንተ? መሳቃልችልም ምንድነው የሚያስቀው? አርሰናል ዋንጫ ከበላ ክትፎ ትበላላችሁ አልኩ። እኔ መሳቃልችልም። እሺ አይ ምን ያስቀ? በኑሮ ደስተኛ ነህ? ምንድነው እንደዚህ? በጣም ደስተኛ ነኝ። አርሰናል ዋንጫ ከበላ 5 ሰዎች እጋብዛለሁ እዚህ ቤት። እንደዚህ ያበደ ክትፎ ለራሱ አዴ ነው የሚጋብዛችሁ። ምርጥ አርሰናል ደጋፊ ነው። ካልበላም የሚለው ጨምርበታል። ካልበላ ያው ሽሮ ይብሉ ቤታቸው እንጂ ግን ከበላ ክትፎ ትበላላችሁ። ያን የምናደርገው ኮሜንት ላይ ስለ አርሰናል ያላችሁን ስሜት ኮሜንት ላይ ጻፉ። ከፍተኛ ላይክ ላገኙ ለአምስቱ እንትን ላለው። አንተ የማንቸስተር ደጋፊ ነህ አይደል? እና አይበላም ነው የምትለው? እኔ እንትን የቅርብ ታሪካቸው ይናገራልና ከባድ ነው። ግን እኔ መችኛል እውነት ስለሚያዝናኑ ብላ አርሰናል እስከሚበላም ብላ አርሰናል እስከሚበላም ብላ እየበላችሁ አርሰናል እስከሚበላም ብሉ። ቁጭ ብላችሁ አትጠብቁ። እየበላችሁ አርሰናል ዋንጫ ከበላ እናንተ ክትፎ ትበላላችሁ ብለናል። እዚህ ጋር ግን ስቋልና በዛ ላይ ደግሞ የቅርብ ታሪካቸው ይናገራል ብሏልና ምን አስተያየት አለ? ሲጀመር ዘንድሮ ካልበላ እንደተባለው መቼም አይበላም። ሲቀጥል ደግሞ ማንቸስተር በአርሰናል መሳከር የሚችል ክለብ አይደለም። ፕሪሚየር ሊግ እየመራ ያለ ቲም፣ ሻምፒየንስ ሊግ አንደኛ የሆነ ቲም፣ ካራባው ካፕ ለፋይናል የደረሰ ቲም፣ ኤፍኤ ካፕ 16 ውስጥ ያለ ቲም በሁለት ሳምንትና በሳምንት አንዴ ጠብቆ የሚጫወተው ማንቸስተር ዩናይትድ እንዴት አርሰናል ላይ ሊስቅ ይችላል? ሊሳቀቅ እንጂ ማለት ነው። እያየተረጋ አግኝተን ስላሸነፍናቸው ቅድሚያ በሜዳችሁ ሰተናችሁ ነበር። በሜዳችን እኮ በረኛም ዳኛም አሰልጣኙም ገልብጠን ነበር። አሁን ኢቨንት 6 የተለያዩ ሰዎች በ6 ቀን በተሰራ ቲም ምናምን ነው ያንን ራሱ ከማንቸስተር ተጫዋች ይልቅ እኛ የጤና የምንጫወተው በሳምንት 2 ቀን እንጫወታለን። ፕሮፌሽናሉ ግን የማንቸስተር ተጫዋቾች ግን በሳምንት 1 ቀን ነው የምትጫወቱት። እሱም ሰኞ ነበር እንደ መንግስት ሰራተኛ። አሁን ደግሞ መለሷችሁ መሰለኝ ወደ እሑድ። እንትን የሚባል ነገር አለ፣ ከብዛት ጥራት ይባላል። ኖካውት ወደቀ ሰው ምን ማድረግ አይችልም። ሁሌ አሸናፊዎች ወደፊት ይሄዳሉ፣ ተሸናፊ ደግሞ በጊዜ ይመለሳል። እናንተ አጃሚ ናችሁ፣ ችግር የለም ይሁን። እኔ ግን ልብላ፣ ማንንም ዋንጫ ይብላ፣ እኔ ክትፎ ልብላ። እናንተ ደግሞ አርሰናል ዋንጫ ከበላ መታችሁ እዚህ ትበላላችሁ። ይመቻችሁ። ዮድ አቢሲኒያ መካኒሳ ማለት የምትፈልገው ነገር ካለ መጨረሻ ለአርሰናል ደጋፊ አርሰናል ዋንጫ ከበላ የትኛውንም ዋንጫ ለተመረጡ ቆንጆ ለአርሰናል ደጋፊዎች የፈለጉትን 10 ሰው ዮድ አቢሲኒያ በስነ ስርዓት እንጋብዛቸዋለን። ፏ እናደርጋለን። አብረን ፏ እናደርጋለን። የስሜት ውስጥ ገባ። 5 ነበር ያለኝ አሁን 10 አደረገው። በቃ ጨመረ ሞራሉ።